ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። እስቲ አሜን። እየሰበከ እያስተማረ ወንጌል እየሰበከ እየፈወሰ እንዴት አይዞ እንደምትመከተው ውጪ ወንጌላ ዱብጫላ ኢየሱስ ክርስቶስ ወንጌል ባክሲ ሰላማለ ይሰበከ ኢላላ በአመሎ ይባባለ ማተ ይፋይሰላ አሜን። ወንጌልን ፋይሰ አሜን። እየፈወሰ ዞረ። ዝናው ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌና ስቃይ ይላል ተይዞ የታመሙት ሁሉ አጋንንትም ያደረባቸውን በጨረቃም የምነሳባቸው ምን ማለት መሰላችሁ? በጨረቃ የካሌንደር ሲስተም ነው አቆጣጠር ወር ጠብቆ ይመጣል። መስከረም ላይ ይጠፋል። ይዳለን ብቅ ያለ በሽታ ማለት ነው። ይጠፋና መጨረሻ ላይ የሆነ ወር እየጠበቀ የሚመጣ በሽታ ሁሉ ጌታ ኢየሱስ ክርስቶስ እየፈወሰ ዞረ። እስቲ አሜን አሜን። ኢየሱስ ጌታ ነው። ካለባለ በጨረቃ የምነሳባቸውን አጋንንት ያደረባቸውን በጨረቃም የምነሳባቸውን ሽባዎችን ሁሉ ወደ እርሱ አመጡ፣ ፈወሳቸው። ኢየሱስ ጌታ ነው። እስቲ ኢየሱስ ፈዋሽ ነው ብሎ አሜን አላ ለሰው ጎፋ እግዚአብሔር ሲፈውስ ደግሞ ክብሩ ለጌታ ማምጣት አለበት። ኢየሱስ ጌታ ነው። አንድ ወንድማችን አለ ጌታ ያደረገው ያለበት ቦታ ብድግ በል እስቲ በጭብጨባ ተቀበሉና ሞት ያደረገው ክብር ለእግዚአብሔር ይሁን። የሰው ጎፋ አሜን። በስማቶ ማይክስ ወልዴ ክብር ለጌታ ይሁን። እስቲ ራስን አስተዋውቀን ስለ ጌት እንደመጣ አስተዋወቀ ይባላል። እዚህ ያለው ነው ልጅያለኩ ትላንትና በጣም ከባድ ነበረ። በጣም ኩላሊት በሽተኛ ነበርኩ። በጣም ብዙ ጊዜ በብዙ ሰዎች ተንቄ ነበረ። ብዙ ሰዎች ጓደኞቼ ጠሉኝ። በቃ ያልጠላኝ ሰው የለም። በቃ ሁሉም ሰው ናቀኝ። ሽንቴ መቆጠር ስለማቅተኝ ደግሞ ማለት ነው። እግዚአብሔርንም አላውቅም ነበረ። ግን እግዚአብሔር በቤቱ ጠራኝና ቤቱ ፈወሰኝ። አሁን ciao ragazzi amen questo è il punto occupature diciamo che ma cavaccio dentro qualche succo talente succo io sono gotta che te da non da ታከም የት ይላል እዚህ ሆስፒታልን ታክሜያለሁ። ባህላዊ መድኃኒት ተጠቅሜያለሁ። ከጋለም ልጅ ታክሜያለሁ። በቃ ያለሁበት ቦታ የለም። በቃ ወደ አዲስ አበባ ታክሜያለሁ። እንደገና አምቦ ክልል ሆነ ሰራጅ ነበር። እዛም ታክሜ ነበር። በጣም 6 ዓመት 7 ዓመት ነው። ስለዚህ የማውቀው ነገር አልነበረም። ከዛ እግዚአብሔር ይመጣው እኔ እዚህ ፈወስ አይመስለኝም ነበር ከዚህ በፊት ማለት ነው። አሁን ብዙ ሰዎች አሉ። አሁን እንደኔ የምናገረው ብዙ ሰዎች አሉ። አሁን እግዚአብሔር የሚያውቁ ሰዎች ታሞ ወዴት እንደሚሄዱ ግራ ገባቸው ሰዎች አሉ። እንደኔ አይነቱ ማለት ነው። እኔ ዛሬ እዚህ መጥቼልኛለሁ። እዚህ ስመጣ ለካ ሰው ይፈወሳል። አሜን። Kan itu orang tuh aku akan face lagi deh, kota lagi mana? Ada di sini makan tuh, aku pulang lagi dari BPJ. Aku yang suruh kota mana? Dorang dekat-dekat, ini bertakar betul. በቃ ይገርማችኋል። አሁን ጌታ ለፊት ነው የምናገረው። በጣም እዚህ ሁሉም ከሶሉ የሰው ማል ራሱ መቀመጥ አልችልም ነበር። ይገርማችኋል። ለምን ብትሉ አሁን በሰከንድ ልጅ ነው የምናገረው። ሰከንድ ግን እኔ ጌታ ቤት ሴጣን የኢየሱስ ሲስተም ስለሆነ እኔ ጌታ ቤት አልቀርም። ውጭም በሆንኩ ጊዜ እግዚአብሔርን ተካፍዬ ነበር የሚለው ይጠሎቴን ይሰማል። ሁሌ ይበረከካለሁ፣ ለጌታ ይበረከካለሁ። ሰማ ሰው ስቦስ ሳይ ለመኩኝ እግዚአብሔር መንበርከክ ጀመርኩኝ። አንድ ቀን እግዚአብሔር ራሱ በራሱ ጊዜ ተናገረኝ። Aku cari cuma be, satu-satu cari, cari kabar cuma be, nam jitu tahu dan tahu.
ከናፉ አልታደ አምቦ ዋቀን ናያሜን ናአሜን አሜን ምን ሆነ? እግዚአብሔር ከጠራኝ በኋላ አሁን እዚህ መጣሁ። እዚህ ተጸለየልኝ። እግዚአብሔር ከጠራኝ በኋላ ብዙ ነገርም ተነገረኝ። ከዛ ከሄድኩኝ ስሄድ ይገርማችኋል፣ ሰው በአንድ ጊዜ መጥቶ አንዴ ነው እግዚአብሔር ነገር ያመንኩት። በአንድ ጊዜ ለምን አዲስ ሰው ስመጣ እግዚአብሔር ነገር ማመን በጣም ይከብዳል። በጣም ከባይለኛው ከብዳል። ለምን ተፈውስ ያለኝ ሲባል ሐኪም ቤት ያለንኩበት ቦታ የለም። Aku kesumba, botalef kan. Hukum khana jira, kaba khana fu. Ini kalau kau nak mari kerana, nanti wakar yosi mandiri, ya faham teder, atas. Dah kena kas mera. Ini kan kerana, mana nanti. Ini jangan lepas tu bicara lagi. Aku tahu macam Yesus jalan. Aku nak buat kerana kacau. አሁን ትናንትና መራመድ አልችልም ነበረ። ዛሬ መዝለል ሁሉ እችላለሁ፣ መሮጥ ሁሉ እችላለሁ። አንድ ቦታ መስማት ስለፈለግኩ ጌታ ይላል። የዛን ቀን እንግዲህ ከዚህ ቪዲዮ ራስን መቆጣጠር አልችልም። ቤት ስትሄድ ወይ መንገድ ላይ ምን ሆነ ምን ሆነ? አይ በቃ አመንኩኝ። እንደምንድን ነው አመንኩኝ እኔ መገለጡ ከነ ዋቂያ ሳፊ ዚያ ስፋይሰ ነው ጋር ለማጅላ ይሄ ለፋይሰ ነው ማለት ነው እንዴ ጀቹሱ ነው ገባታ ማለት ወጣ አበሰ ተሳሁ ሙሳራሰ ሃሌሉያ አማ ከሌ በቃ ጓደኞቼ ማለት መቀበላችሁ ነበር። አሁን ዛሬ እኔ ጓደኞቼ ትናንትና ሰው መክረኝ ነበር። እኔ ዛሬ ጓደኞቼ የታመመ ሰው ለመክራለሁ። ለምን መፍትሄ መገኛው እዛ አይደለም። እኔ አሁን የምናገረው ነገር ካለ የምትሄዱበት ቦታ ላይ አትፍሩ። ቃላውና እግዚአብሔር ቤት ናት ልናለበሉ እግዚአብሔር ሌላ እግዚአብሔር ሰራ እሱ አሜን በላ መስከረም ተቀበል ለጌታ ተቀበልኩ በቅርቡ ነው ግን ሰባት ወር አላችሁ ትናንት መጣ እግዚአብሔር ፈወሰው እያለ ምንድን ነው እግዚአብሔር አዳኝ መሆኑ ጌታ ኢየሱስ አዳኝ መሆኑ በሉ ተናገር። ቅድም ተናግሯል። ብዙ ተጨነቀ ያስባለ ብሏል። እሱ አንዱ ነበር። እግዚአብሔር አምላክ ግን ፈወሰው። ክብር ለጌታ። ሌላ ምክር ምን አለ? እስቲ በእምነት ዙሪያ ምን ትላለህ? ለእሱ በእምነት ጉዳይ ሰው ይሰለመኛል ብላችሁ አትፍሩ። እናንተ ብቻ ቃል አውጡ። እግዚአብሔር ያድናል ብሎ እኛ ያንተ ቆርጣና ለማውጣው እኛ ቃል ስናወጣ እግዚአብሔር ያወጣል። ያንተ አሜን። ኢየሱስ ጌታ ሰይፍ አለ። ለጌታ መንፈስ ይለኛል። የሚገርማችሁ ነገር እግዚአብሔር እጅግ ከፋል አብሮ ምስክርቱን ጨርሷል። የጌታ መንፈስ ይለኛል። እሱ እየሰበከ እያለ ቀበሮዎችን አየው። ሳምሶን ቀበሮችን እያሰረ ሁለት እያደረገ ችቦ እየለኮሰ በጠላት ምድር ላይ ይለቃቸው ነበር። እግዚአብሔር አምላክ እንዲህ አለ፣ እሳትን አነድበታለሁ፣ በጠላት አለቃለሁ። አረ ክብር ለጌታ ነው። ወጣ ክብር ለጌታ ነው። ወንድሜ ጌታ ይላል በሄድክበት ቦታ ሁሉ የፈውስ ሰው አደርጋለሁ ብሎ እጅግ አንጣልኝ። እዚህ ጋር ቆምልኝ። ዘይት ነገር ብኖር ደስ ይለኛል። መልክ የሰገሳ ድሬሳ
ሃሌሉያ አማካቲ ባሉ ዘርጉ እጃችሁን ዘርጉ። ተገርማችሁ የሰራዊት ቅዱስ እግዚአብሔር እኔ በፈውስ ቅባት እቀባዋለሁ ይላል። ኢየሱስ ጌታ ነው። የፈውስ ቅባት ነው ማስቀምጥበት ነው ማለት ይዘ ኋላ ቆምልኝ አንዲስ እሳት በጌታ በኢየሱስ ክርስቶስ እግሩ ላይ ተወደቁ ላይ እጁ ላይ መጣ እሳት በጌታ በኢየሱስ ክርስቶስ ነው። እሳት የፈውስ ዘርጉ እሳት በጌታ በኢየሱስ ክርስቶስ ነው። እሳት እግሩ ላይ ገባል፣ እጁ ላይ ገባል። ይኸው የእግዚአብሔር መንፈስ ነው። በጌታ በኢየሱስ እሳት በእጁ ላይ በእግሩ ላይ በኢየሱስ በጌታ በኢየሱስ ዘርጉ። ትገርማችሁ ነገር ደመና ፊቱ ላይ አለው፣ ደመና እጁ ላይ አለው። ይገርማችኋል። የጌታ ክብር ነው፣ የጌታ መንፈስ ነው። እግዚአብሔር የተወሰው አረጋለ የቀባሰው አረጋለ እታችሁ ዘርጉ። እስቲ በኢየሱስ ስም በሉ። ዝም ላይ አንተ ፈውስ ፍለጋ ወደዚህ ቤት እንደመጣ ሰዎች ፈውስ ፍለጋ አሜን አሜን